አስባችኋል? ሲያረጋት እንዴት ሰከንድ ና ሪዝም የቻልሰዋ የሆነ ሰከንድ ነው የምትመስለኝ። ጋ በሰከንድ ፊቱን እየሰራችሁ እያለ ምናምን ብላ ዝም ብላችሁ እሱን እንትን እና እሱ ራሱ እንዲህ ይላል። ለካ እኔ ጤነኛ ጋር ነው ብዬ ሄጄ ሴትዮዋ ጤና የላትም እንደ የማስለታገ አትልክል አይስወ እሱ ራሱ ደንግጧል፣ በጣም ደንግጧል። ምክንያቱም ሳያስበው አሯን የለቀለቀችው ቤት ጓደኛ ቤት እንደገባ አላወቅም። እንዲህ ነው የሚለው ራን ወደ ቤቴ ወደ ሀገር እኔ ባህሪውን በደንብ አውቀዋለሁ። በዛች በ3 ወር ጊዜ መጣ ገደለኝ። ለአንቺ ምንም መተንፈስ አያስፈልግም ነው ይለኝ። ገደለኝ፣ ይሰጥኛል። አሁን ገደለኝ። በቃ ወርቄ ደግሞ ዝም ብለሽ እንድሰማ እኮ ነው። አንተ እኮ አልሰማም መስመር ተስሻለሽ አልሰማም ልጁ እንደዚህ አይነት ባህሪ እኮ አልሰማ ፍሬንድ ስንልሽ ዝም ብለሽ አፍሽን ትከፍቻለሽ። አንተ በል በከፈትሽው አፍ ልክ መልስልሻለሁ። ራስን ያልከው ሳምሪ ትመልስላለች። በናት የመጣ ሳምሪ ንገራችሁ አትመለሱ። እኔ ሳምሪን በጣም እፈራታለሁ። አንድ ነገር ልንገራችሁ፣ ሳምሪ በናት የመጣ አይስወር ነው ላችሁ። በናት የመጣ እኔ በናት ሳምሪ በናት የማንደራደርበት ልጅ ነው። ልጆቼን ሊሳይ ነው የምልህ። አንተ ካላለቀስክ እኔ አይደለሁም። ሮኬትን ታውቃታለህ አይደለ? ሮኬት አፈር ከድሜ ካላበላችሁ ይወልሲ። ሌላም ነገር ደግሞ ነግሬያታለሁ። አሁን አይደለም አንተ ዘር ማንዘርን ካላስቆጠረች ጂጂ ምን አለች ትላለህ። አንቺም እሱም ይዶና እኛ ምን አገባ? እኛ ያገባል አንተ ምን ምንለው? እኔ ባህሪውን በደንብ አውቀዋለሁ። በዛች በ3 ወር ጊዜ ውስጥ ምን እሱ እንደሚያስደነግጠው ስንት ቀኗ ነው ያንን ጃኬት ከለበሰች? እሱስ ማጣት ነው። እሷ ራሱ አንድ ልብስ ለብሳ እሱ ራሱ አንድ ልብስ ነው የምታለብሰው። አንድ ልብስ ከጃንዋሪ 25 እስከ ጃንዋሪ 3 አንድ ጃኬት። ያንን ጃንዋሪ 1 ላይ የለበሰው ጃኬት ነው። እኔ ነኝ የገዛሁለት ማለት በራሱ ገንዘብ እኔ ነኝ የገዛሁት። ከዛ ቀን ጀምሮ እስካሁን ድረስ እሱ ነው ቦስ ነው። ትናንትና የሆነ የሬሳ ሳጥን የሚመልስ ሸሚዝ አድርጎ ነበረ። አለቀ በቃ። ዛሬ ቦሱን ለብሶ መጣ። አይገበየው ምን አለ የሆነ ሰርቶ ቢለወጥና ቢያናደደኝ፣ የእውነት ምን አለ የሆነ ነገር ሆኖ ቢያናደደኝ። አሳዘነኝ እንደው ፍቅር። ለዚያም ደግሞ በዚች በጉዴላ ምን አለ እንደው አንዷን ወይ ከጎንደር አንዷን ወይ ከሆነ ቦታ ወይ ከትግራይ ወይ ከሆነ ወይ ከኤርትራ እንደው ቆንጆ አላጣርገ ወይ ከኦሮሞ በዚህ በጉዴላ ወይ አምላክ እስራኤል ወይ አለም ብለ ወይ ከሱማሌ ወይ ከሆነ ቦታ ጆጆ ሰልጠን ያለችዋ ምኗ መማመር የጂጂ ፈስ ይገማል። ድሮ ሽንት ቤት ቁጭ ብለህ ፍጥጥ የምትለውስ ፍጥጥ ምንድን ነው የሚወጣው? እኔ ወርቅ ማዘንብ ይምሰልህ
ወይ ሌላውን ውስጥ የሚገባ ይምሰል ሽንት ቤት ገብተህ እንዲህ ብለህ የምታየው ነገርስ እሱን አፈቀ ማንም ይፍሳም ምን አገባህ? የለም በቃ የለም እውነቴን እኮ ነው። ሽንት ቤት ስገባ ቁጭ ይላል ከፊት ለፊት እንትን አለ ባኞ ቤት አለ አይደለ? እንደዛ መቀመጫ አለ መጸዳጃ እንደዚህ ባኞ መጣ እሱ ጋር ቁጭ ረተብ ገበየ ውጣ ብላ አልወጣም። ኧረ ይሸትሃል። አይስወር እንዲለዋለሁ። አንተ ሰውዬ አንደኛ እኔ መቀመጥ አልችልም። እሱ ፊት ለፊት ቁጭ ካለ ልክ ፓንቴን አውልቄ ቁጭ ስል ፊት ለፊት ሄደ ቁጭ ሚለው ግን ይናፍቃል። የገንጋጋማ የሚወጣው በሶ ብቻ ነው። በሶ ሆዴ ትመጫል፣ ትለያል። እመቤቴ ልጥልጥ አርገ 3 ወር ሙሉ ጥርግ አርገ ሸጉረ ትሸቻለች ትላለ። አይ ምናልባት እኮ አርጋችሁ ገና ሳትነሳ ደግመኸው ሊሆን ይችላል። ሳትጨርሱ ሌላ ጨምረ ሊሆን ይችላል። I know your character, baby. Per la perperi. አንተ አፍንጫዋ ግን ምንድን ነው? አያችኋት ዛሬ ምን አለ ቆንጆ ሚስት አቁባታል። የልቤ ጣም ዱባይ ልሄድ ነው፣ ላገላብጥ ነው። የዛኔ ነው የምታብደው። አሁን ገና እንዲሁኝ ካበድክማ አበስ ገበር አሳያለሁ። ተሰናብታኝ ሄዳ ደሞት አፍንጫ እንዲህ አለ ቤት ውስጥ መቀረጽ ተዋቸው አይደለ? ለምን ፔርፔር ገበዮ ለምን ቤት መቀረጽ የታቸውስ? በጣም የመንግስት ቤት አይደለ? ይሄ መንግስት ቤት ይሲ ይሄ መንግስት ቤት ይሲ ጋር ይሄ መንግስት ቤት ዩ ጋድ ዴቪድ ይሲ ጋር ይሄ የለም። ይኸውልህ የተሻለ ሴት ማግኘት ትፈልጋለህ? የተሻለ ወንድ ሁን። በራስህ ቁም። ስራህን ሂድ። እንሳትላስ ኦኬ፣ ስራህን ላስ ወንድ እንዴት አታይም? ጠላት ገደል ሲገባ እንደማየት ደስ የሚል ነገር አለ እንዴ? አሃ ጂጂ ዱባይ ልትሄድ ነው? ጎረምሳል ተርባርጥ ነው። ልደክል ነው የሚለው ከፍዬ ነው የምደክለው። ከፍሎ መደከል እንዴት ደስ እንደሚል የምንቀርቅርክበት ጊዜ ይሆንልን። ባይ ቻል ደሰው መመለስ ምን አባለና ትከፍለኛለህ? ከፍዬ እደክልሃለሁ። እሱ የውጭ ምግብ አይወድም። ገንዘቡ የለማ። የውጭ የትኛው የውጭ ምግብ ነው? ብዙ ምግብ አለ። እንደ ኢትዮጵያ ዶሮጥ የሚል ምግብ አለ። ስፔን ሬስቶራንት ውሰጂና ዶሮጥ የሚል እኔ ግን ከየት አባቱ ነው ሲን ወስደሽ የሚታበዩ? እንዴት በልጅ ገንዘብ ነው? የልጅ ገንዘብ ሲመጣ ነው። የትኛው ገቢ ነው? አንድ ልብስ አንድ ሳምንት አርገሽ ነጭ ጃኬት፣ የቱርክ ጃኬት አንድ ሳምንት አይታጠብም። እንደዚህ ጋር ጌታ ሆይ እንዳታርዛ ጋር እንደመሰል ልጆቹ እዛ ጋር ይጫወታሉ። አንቲ ካፌ ትጠጣለህ። እዚህ እሱ መዝናናት ነው። ልጆቹ አማርኛ ሳስተምሪ እሱ በጣም ጎበዝ ነው። የልጅ ጠባቂ ወንክ ወይ ገበየው መጨረሻ። ድሮ የአሮጊት ጠባቂ ተባልክ፣ አሁን ደግሞ የህፃናት ጠባቂ ወንክ።
ልጅ ድሮ የእናቶች ባል ነበር። አሁን ደግሞ የእናት የልጅ ሰራተኛ ሆንክ። አይ